ሰላም ጤና ይስጥልኝ የነጋሪት ቤተሰቦች በያላችሁበት ሰላም ጤና ለእናንተ ይሁን። ወቅታዊ መረጃዎችን፣ ትኩስ ዜናዎችን እና ያልተሰሙ እውነታዎችን ይዘንላችሁ ቀርበናል። የዛሬው ነጋሪታችን ደግሞ የሚከተሉትን ዋና ዋና ጉዳዮች ይዘንላችሁ መጥቷል። በትግራይ ክልል አዲስ ወታደራዊ እንቅስቃሴና ከፍተኛ ሚስጥራዊ ስብሰባ እየተካሄደ መሆኑ ተገለጸ። በዛሬው ዕለት በትግራይ ክልል በተለያዩ አካባቢዎች መጠነ ሰፊ ወታደራዊ ዝውውሮች እና ከፍተኛ የፖለቲካ አመራሮች በሚሳተፉበት ድንገተኛ ስብሰባ እየተካሄደ መሆኑን ተከትሎ አካባቢው በከፍተኛ ውጥረት ውስጥ እንደሚገኝ የመረጃ ምንጮች ጠቆሙ። ከ22ኛ ክፍለ ጦር የተውጣጣ እና በጀነራል ጻድቃን የሚመራ የህወሓት የሜካናይዝድ ታጣቂ ቡድን በዛሬው ዕለት በኤርትራ በኩል አድርጎ ወደ ሱዳን ድንበር እያመራ ይገኛል። ይህ የታጠቀ ቡድን ዋና ግቡ ሰባኛ ክፍለ ጦር ወደሚገኝበት ስፍራ መድረስ መሆኑን የተገለጸ ሲሆን የታጣቂዎቹ ጉዞ በቅርቡ የተከታተሉ የዓይን እማኞች እንቅስቃሴውን ቀደም ሲል ከተናገሩት ወታደራዊ ዝውውሮች የተለየ መሆኑን ገልጸዋል። በተጨማሪም በምዕራብ ግንባር ያለውን ኃይል ለማጠናከር በሚመስል መልኩ ከ60ኛ ክፍለ ጦር ለልዩ ተልዕኮ የተውጣጡ ታጣቂ ኃይሎች ዛሬ ጠዋት ከአብይ አዲ መነሳታቸውን ታውቋል። እነዚህ ኃይሎች በአሁኑ ሰዓት ሽሬ ከተማ በመጓዝ ላይ የሚገኙ ሲሆን ሽሬ ከተማ እንደደረሱም አዲስ ወታደራዊ መመሪያ ኦፕሬሽናል ሚሽን በመቀበል ወደ ምዕራብ ትግራይ አዋሳኝና ጠረፋማ አካባቢዎች እንደሚሰማሩ የመረጃ ምንጮች አረጋግጠዋል። ይህ እንዲህ እንዳለ በትግራይ ክልል ከፍተኛ አመራር በሆነው በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስቸኳይና ሚስጥራዊ ስብሰባ በአክሱም ከተማ እየተካሄደ መሆኑ ተሰምቷል። ስብሰባው በአክሱም በሚገኝ ትራንስ ፋንታሲ ሆቴል ውስጥ እየተካሄደ ሲሆን ለደህንነት ጥበቃ ሲባልም ዶክተር ደብረጽዮን ያረፉት በኮንሱላር ሆቴል መሆኑን ተገልጿል። የስብሰባው ይዘትና ዓላማ እስካሁን በይፋ ባይታወቅም በአካባቢው ካለው ወታደራዊ እንቅስቃሴ ጋር ግንኙነት ሊኖረው እንደሚችል ይገመታል። እነዚህ ተከታታይ ወታደራዊና ፖለቲካዊ እንቅስቃሴዎች በተመለከተ ከፌዴራል መንግስት በኩል እስካሁን የተሰጠ ምንም አይነት ይፋዊ ምላሽ ሆነ ማብራሪያ የለም። ሁኔታውን በአካባቢው ነዋሪዎች ዘንድ ከፍተኛ ጥንቃቄና ስጋትን መፍጠሩን ዘግቧል።